አለማየሁ ገዳ እባላለሁ። በአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት የዓለም አቀፍ ንግድና የማክሮ ኢኮኖሚክስ ፕሮፌሰር ነኝ። ዘመን ባንክ ይህንን ኢኒሼቲቭ ወስዶ ጀማሪ ሆኖ ሁሉንም ብሔራዊ ባንክ ሰዎችንም የባንኩ ሰዎችንም የውጭ እንግዶችንም እኛን ደግሞ ከአካዳሚክስ አምጥቶ ማወያየቱ ቆንጆ ይመስለኛል። ምክንያቱም አገሪቷ አሁን ትልልቅ ነገሮች ፋይናንሻል ሴክተሩ ላይ እያረገች ህጎች እየወጡ ነው። ይሄ የሚወጣውን ህግ ለማስፈጸም የሁሉም ተሳትፎ አስፈላጊ ነው። ስለዚህ ዘመን ባንክ ይህን ተገንዝቦ እንደዚህ አይነት ውይይት ማድረጉ ባንኮችም እንዲዘጋጁ፣ አስተዳዳሪውም ሬጉሌተሩም ብሔራዊ ባንክ እንዲዘጋጅ፣ ሼርሆልደሩም ቦርዱም ሁሉም ነገር እንዲያውቅ ስለሚያደርግ ቆንጆ ውይይት ነው። ቆንጆ ኢኒሼቲቭ ነው። እኛ አካዳሚክስ ውስጥ ያለነው እዚህ ባንክ ውስጥ ካሉት የተሻለ አድቫንቴጅ ያለን አንድ ወጣ ብለን የማየት እናንተ ውስጥ ናችሁ፣ እኛ ወጣ ብለን የመገምገም የማየት እድሉ አለን። አንድ ሁለተኛ እኛ አካዳሚ ውስጥ ያለነው የሌሎች ሀገሮች ልምዶች ሌሎች የሄዱበትን አሁን ዛሬ እኛ ያቀረብነው ለምሳሌ የናይጄሪያን አይተናል፣ የጋናን አይተናል፣ የኬንያን አይተናል፣ የማላዊን የአንድ 13 ሀገሮች ልምድ በዚህ በመርጀር አኩዚሽን ላይ ምንድን ነበር የገጠማቸው ተግዳሮት፣ ምን ነበር ጥሩ ነገሩ፣ ከዛስ እኛ ምን ትምህርት ይወስዳል የሚለውን እኛ አካዳሚክስ እንደዚህ ምርምር የምንሰራ ሰዎች ይሄ አድቫንቴጅ አለ። እናንተ ደግሞ ባንክ ውስጥ ያሉ ዘመን ባንክ ውስጥ ደግሞ ያሉ በተግባር መሬት የወረደው እውቀት አላቸው። ስለዚህ ይሄ ነገር ከተነሱ ጥያቄዎች የገባኝ በደንብ እንደኮረኮራቸው ሀሳቦቹን እንደወሰዱት ማሰብ ያለባቸው ነገሮች እንዳሉ እንደተረዱ ገብቶኛል። ለእኛ ደግሞ አድቫንቴጁ ለእኛ ደግሞ ጥቅሙ ምንድን ነው? ምርምር ምንሰራ ዩኒቨርሲቲ ያለን ሰዎች እነዚህን ጥያቄዎች ወስደን ደግሞ የሚቀጥለው ሌሎች ምርምሮችን ያልገቡንን በደንብ ያልመለስነውን ደግሞ ሄደን እንመራበርበታለን፣ ተመልሰን ደግሞ እናመጣለን። እንዲህ በማድረግ የፋይናንሻል ሴክተሩን እናሳድገዋለን ማለት ነው። እንግዲህ እያንዳንዱ ባንክ የራሱ የሆነ እንትን አለው፣ የራሱ የሆነ ጸባይ፣ የራሱ የሆነ አደረጃጀት፣ የራሱ የሆነ ከሌላው የሚለየው ገበያው ላይ ነገር አለው። ስለዚህ ለምሳሌ ለዘመን ባንክ ያሰብነው ነገር ለዘምዘም ባንክ ላይሆን ይችላል፣ ለአዋሽ ባንክ ላይሆን ይችላል። ስለዚህ ሁሉም ባንኮች ሀገራችን ውስጥ ያሉ ባንኮች አይ ቲንክ የዘመንን ባንክ ፈለግ ተከትለው እንደዚህ አይነት ነገሮች ቢያደርጉ ጥሩ ለመዘጋጀት ምክንያቱም ኦልሬዲ ተወስኗል ይህ ነገር ለዛ ቆንጆ ዝግጅት አድርገው በስኬት እንዲያልቅ ሊረዳቸው ይችላል።